እስቲ መካነ ኢየሱስ እንገኛለን እጅግ በጣም የደመቀ ደስ የሚል ክብረ በዓል ላይ ነን እግዚአብሔር ለዚህ ክብር ስላበቃን እጅግ አድርገን እናመሰግናለን ያመት ሰይበለ እስቲ መካነ ኢየሱስ አሁን የፈረስ ጉግስ በዓል የሚካሄድበት ቦታ ላይ ነው ያለነው ዛሬ ከአዲስ አበባ ብዙ ርቀት ተጉዘን ወደ አንበሳው ተራራ ወደ ቅዱሳን ስውራን አባቶች መገኛ ስፍራ እንጓዛለን አብራችሁን ተጓዙ ጉዟችንን የምንጀምረው ከመዲናችን አዲስ አበባ ነው ጉዟችን የሚሄደው በእንጦጦ በኩል በሱሉልታ ጓጽዮን አባይ በርሃን አቋርጦ ደጀን ቢቸና ደብረ ወርቅ ሞጣ አዴት እያለ ባህር ዳር ያደርሰናል ከጣና ዳር ፈርጧ ባህር ዳር በኋላ ወደ ምንደርስበት ስፍራ በሁለት መንገድ መሄድ ይቻላል አንደኛው ከባህር ዳር በሐሙሲት በኩል አንበሳሚ ገላውዲዮስ እያለ ይሄድና ከሊቃውንቱ መፍለቂያ ከታታሪዎች መንደር ከአንበሳው ተራራ ያደርሰናል ሁለተኛው መንገድ ደግሞ ከባህር ዳር በሐሙሲት በወረታ አለምበር በደብረ ታቦር ለዋዬ ብሎ ይህ ዛሬ የምንነግራችሁ ልዩ ስፍራ ያደርሰናል ቦታው እስቴ መካነ ኢየሱስ ይባላል እዚህ ስፍራ የምንሄደው ጥር 25 በየዓመቱ የሚከበረውን ታላቁን የሰማዕቱን የቅዱስ መርቆሬዎስን ልዩ የንግስ በዓል ለማክበር ነው ታዲያ ጉዟችን 653 ኪሎ ሜትሮችን ካካለለ በኋላ ወደምንፈልገው ስፍራ ደርሰናል የደረስነው አመሻሹ ላይ ነው የአካባቢው ማህበረሰብ እንግዳ መቀበልንና ደግሶ ማብላትን ያውቃል ሲባል እንዲያው እንደወጉ አይደለም የእውነት እዛ ቦታ ላይ ለኖረ ሰው እዛ ቦታ ላይ ሄዶ በእንግድነት ለተገኘ ሰው ይህንን ሁሌም ሲመሰክር ይኖራል እና እኛም የነበረውን የሀገሬው ሰው የእንግዳ አቀባበል በቃላት ለመግለጽ ይቸግራል ብቻ ግን ግሩም ነበረ ብለን ማለፍ ይቀለናል መካነ ኢየሱስ ከተማ የሰማዕቱ የቅዱስ መርቆሬዎስን በዓል ለማክበር ሽር ጉድ እያለች ድምቅ ብላለች ጎዳናዎቿ ሁሉ በሰንደቅ ዓላማ ሽብረቅ ብለዋል የሀገሬው ሰው እንግዳ መጥቷል ተብሎ በዳርና በዳር ሆኖ ያለውን መኪና ወደ ውጭ አስወጥቶ ተሰልፎ በጋራ ተቀበለን ልባችን በደስታ ሐሴት ተሞልታለች ከነግጥሙም በየዜማዎቹ የሚነገርለት ያንቺ ሀገር ወዴት ነው የኔስ ሀገር እስቴ ብሉልኝ ጠጡልኝ የሚለው በሞቴ ተብሎለታል የሀገሬው ሰው ሲያበላ አፈርሶን በሞቴ እያለ ነው የሚያበለው ለዚያም ነው በግጥሞቹ ሁሉ ያንቺ ሀገር ወዴት ነው የኔስ ሀገር እስቴ ብሉልኝ ጠጡልኝ የሚለው በሞቴ ተባለለት እናም ደማቁን አቀባበል በምሽት ድባብ አምሳለ አንበሳውን ተራራ በተለይም ደግሞ ከአናቱ ላይ በርካታ ስውራን አባቶች እንደሚኖሩበት የተነገረንን ውብ የተፈጥሮ ምድር እያየን ወደ ከተማዋ ቀናን ሆቴል ማረፍ ሳያስፈልገን በአንዱ ቤት በእንግድነት አደረን በማለዳው ወደ በዓሉ መከበሪያ ስፍራ ወደ እስቴ ደንሳ ተራራ እኛም የሀገሬው ሰው በጋራ እያቀና ነው ከተንጣለለው ሜዳ ላይ አቋርጦ የሚሄደውን ዋንቃ ወንዝ ተሻግሮ ከታቦት ማደሪያው ከፍ ብሎ ወደሚገኝ ኮረብታ ወጣ ብለን አንድ ጊዜ ሽቅብ ለዓይን መዝለቂያ የሌለውን ተራራ አንጋጠን እያየን ሲያሻን ደግሞ ቁልቁል ያለውን ተአምር የሚመስለውን የሰማዕቱ ቅዱስ መርቆሬዎስ በዓል አከባበርን መመልከት ጀመርን በዚህ ዕለት በዓሉን ለማክበር ከአካባቢው ነዋሪ ባሻገር ከሀገር ውስጥና ከባህር ማዶ የመጡ እንግዶችን ጨምሮ የሀገራችን ታዋቂ አርቲስቶችም አንድም ለበረከት አንድም ለጉብኝት በዚህ በልዩ ስፍራ ተገኝተዋል Yeah.
ጥር 25 ነው። ሁሉም በስርዓቱ እየተደረገ ሰማዕቱ እየታወሰ መድኃኔ ዓለም እየተከበረ ዕለቱ ይውላል። የዚህ ክብረ በዓል የተጀመረው ከ700 ዓመታት በፊት እንደሆነ ታሪክ ይናገራል። ይህንን በዓል ለማክበር በርካታ ሊቃነ ጳጳሳት፣ ነገሥታቶች ደጋግመው እዚህ ስፍራ መጥተዋል። የሰማዕቱ የቅዱስ መርቆሬዎስ ታቦት መገኛው ካልዕት እስክንድርያ ደብረ ሃይማኖት መካነ ኢየሱስ ደብር ልዩ እና ጥንታዊ ነው። ልዩ ከሚያደርጉት ከጥንት ጀምሮ የሊቃውንት መፍለቂያ፣ የቅዱሳን አባቶች መኖሪያ እንደሆነ ስለሚነገርለት ነው። እዚህ ቦታ ላይ በርካታ ሊቃውንት ወጥተውበታል። እነ መምህር ኤስድሮስ፣ እነ መምህር ገብረ ጊዮርጊስ፣ መጋቢ ሐዲስ ወብሉይ አባ ኃይለ ሚካኤል ሳለ ማርያም፣ እንዲሁም ደግሞ አሁን በወንበሩ ላይ ያሉት የብሉያትና የሐዲስ መምህር የኔታ አረጋዊን፣ ሌላው ደግሞ በትሕትናቸው የሚታወቁት የድጓው ሊቅ ተብሎ የሚነገርላቸው መርጌታ ሲሳይን ጨምሮ እዚህ ቦታ ስለሚገኙም ነው። የበዓሉ አከባበር የሚጀምረው በማለዳ ነው። የአካባቢው ስያሜ የወጣለት በዚህ ቦታ ምክንያት ነው። የአጼ ፋሲለደስ እናት ንግሥት ወልደ ሳህላ ከጎንደር ወደ ቆማ ፋሲለደስ ስትጓዝ ጋሻ ጃግሬዎቿን ይዛ በዚህ ስታልፍ ይህንን ለምለም መስክ ተመልክተው ሲደነቁ ንግሥቷም እስቲ ግለጡኝ ይህንን ድንቅ ምድር ልመልከተው በማለታቸው የአካባቢው መጠሪያ እስቴ እንደተባለ ይታወቃል። ከዚያም በኋላ ንግሥቲቱ እንዲህ ማለታቸውን ሰምተው የዴንሳ ተራራው የተፈጥሮ ውበት እንኳን ወታደሩን ንግሥቷን ማረካት ተብሎለታል። ከሃይማኖታዊ ዝማሬ ባሻገር ፈረሰኛውና የሀገሬው ሰው በአንድነት ታቦቱን አጅቦ ታቦታቱን ወደ መንበረ ክብራቸው ይመልሳል። ይህ ሁነት ከመደረጉ በፊት ሁሉም ሕዝብ ክብ ሰርቶ ሊቃውንቱ ከጎን ዝማሪያቸውን እያሰሙ ፈረሰኛው በሁለት ተከፍሎ በዚያና በዚህ የፈረስ ጉግሱን ለታዳሚ ያስመለክታል። ይህንን የሚያደርገው አንድም የአካባቢው ሰው በሀገር ወረራ ጊዜ በፈረስ ሆኖ እንደሚዋጋ ጦረኛ መሆኑን ለመናገር፣ ወዲህ ደግሞ የዕለቱ ተከባሪው ሰማዕቱ ቅዱስ መርቆሬዎስ ፈረሰኛ መሆኑን ለማስመልከት ነው። የዚህን አካባቢ ወግ ባህል
ታሪኩን፣ ስርዓቱን ለመናገር ጊዜ አይበቃንም። ነገር ግን ዛሬ በዕለቱ የሚከበረውን የቅዱስ መርቆሪዎስ በዓል እንዴት እንደሚከበር በትንሹም ቢሆን ከፈረስ ጉግሱም ከሊቃውንት ዝማሬም ከሀገሬው ሰው ሆታም ከመዘምራኑም ዝማሬ ሁሉንም ቀንጨብ ቀንጨብ እያደረግን እናስመልክታችሁ። ይህ ምድር ያለንበት ቦታ እስቴ መካነ ኢየሱስ ጥር 25 ሰማዕቱን የሚያስቡበት ዕለትና ቦታ ነው። እንኳን አደረሳችሁ። እስቴ መካነ ኢየሱስ የፈረስ ጉግስ ይላል። እስቴ መካነ ኢየሱስ እንገኛለን። እጅግ በጣም የደመቀ ደስ የሚል ክብረ በዓል ላይ ነን። እግዚአብሔር ለዚህ ክብር ስላበቃን እጅግ አድርገን እናመሰግናለን። ያመት ሰው ይበለን። እስቴ መካነ ኢየሱስ አሁን የፈረስ ጉግስ በዓል የሚካሄድበት ቦታ ላይ ነው ያለነው። እንግዲህ ለውድድር ይኸው ዝግጅታችን ጨርሰን በጣም ረጅም ጊዜ ተለማምደን አሁን ውድድሩን ለማካሄድ በዝግጅት ላይ እንገኛለን።
የመጨረሻው ፊሽካ ሲነፋ ፈረስ ጉግሳችን ይጀምራል። አርቲስት አሉት ራፌል ባንዲሮን ይዞ የሚጎማለል ለየት ያለ ነው የዛሬው ዓመት በዓል በየርክበት ይጠብቅልን ቅዱስ ገብርኤል አሜን። ይሄም ቴዎድሮስ ብትሉትም ባረማመድም ባለባበስ ይጠብቅ መርቆሪዎስ ጠጋልበስ ከርሞ ሙላሽን ከርሞ ጊዜ እንደርስ አያትቻ ሀገራችን ናንድላ ሳይ ነኒ ላሳይ ጥር 5 ቀን የመርቆሪዎስ ወጣቱ ወሴት ሲጋለብ ፈረስ ከበሮ ሲመታ ሲያሸበሽብ ቄስ የሜዳው ማማራ ሚሮ የሚያድስ አገራችን እስቲ መካን ኢየሱስ ጉረቤት ወረዳ የሚያዋስናት አንድ አቤት ማኛ ነው አፈሯ እናት ስማዳና ፋርጣ እንዲሁም ጋይንታ አምራ ተሞሽራ መካን ኢየሱስ እስቲ መሃልናት አረም ወደ የምበሳ ቅርጽ ሶስት የደንሳ ገደል ይው ተመልከተው ተፈጥሮ መታደል በቂዋን አላዝ ለልዟም ይበቃ በምራኖችና በማል ዋንቃ ያስፋልቱ መንገድ ተሰርቶ ካበቃ መካን ኢየሱስን ገና ታያታለህ አበባ ሸብርቃ አረንጓዴ ደሳ ተፈጥሮ መታደል አጆራ ተስማሚ ተፈጥሮ ያደላት ባለሀብት ግቡ በጋራን እናልማት ደስ የምትል ሀገር መካን ኢየሱስ ናት። ብራው አሁንም ያው ነው ከጥንት ጀምሮ መካን ኢየሱስ የስቴል አንበሳው ሲነግድ መሮ መቀመጥ አይወዱን እጁን አነባብሮ መካን ኢየሱስ ነው ሰርቶ የሚለወጥ እጁን አነባብሮ አይወድም መቀመጥ አድርጊና ሰሪ ከገመሩ ቋንጣ ወግ ባላቸው ነው እንብላን ጠጣ መካን ኢየሱስ እንግዲህ ይወዳል እንግዳ ሲመጣ አላስተላለቁት መካን ኢየሱስ ሰው ደግ ነው በእንግዳ ሸኛኘት ወደርም የለው አረንጓዴው ለብሶ ሲያውትም ሄደው አሰትም አይደለም ማየት ማመን ነው አገሬ ባልሆነ እንዴት በቀን ነው አገሬ ባልሆነ እንዴት በቀን ነው እውነት ነው ከጭቃ ተሰራው ህንጻ ከጨረቃ የተሰራው ህንጻ ለቁሞ ሳይፈርስ ምን ጊዜ የሚኖራል ሲሞገስ ሲቀደስ የታሪክ ሀገር ነው ቆማ ፋሲለደስ ታቦቱ ጊዮርጊስ ወንዛችን ጀማ ታቦቱ ጊዮርጊስ ወንዛችን ጀማ ዓለም ያወቀው ገጠር ከከተማ የታሪክ ቦታ ነው ፋሲለደስ ቆማ ነጭ ምት የፋምርቱ ሀገር የገነባ የክርስቶስ ነው ብራ ደጌጎም ደምባ እውነት ነው ብሉልኝ ጠጡልኝ እንጋበዝ ምሳ ብሉልኝ ጠጡልኝ እንጋበዝ ምሳ እንኳን ሌቱ ለነፍሱ ነፍሳ የወረስነው ነው ከነጣጠ ካሳ ቤት ለምቦሳ ብሎ ከመሸለማይ እንግዳ መሸኘት ወንደር አውሪጀና ስሪካ ገመሩ ቋንጣ ወባላቸው ነው እንብላን ጠጣ ጋፋት ደብረ ታቦር ወንዋና ነው ፋርጣ ላስተላለጉት ጋይት ብሩክ ነው በእንግዳ ሸኛኘት ወደ የለው መስከረም ተጠቀምተው ቆርጦ የሚያበለው የማረን ሸት ከወንዋና ወንደር እንብድብናት ባንዲ ላይ ሲበላሽ ጠጣት ሁሉም ተሰባስቦ ጨዋታችሁን ሁሉ አለን ተወው ፍቅር የሰጠን ደርቦ ደራርቦ መና መቀጣዋ ወንዋና ነው ሊቦ መነሻው ከኛ ነው ታሪክ ስናጠና ከሊቃውንት ሀገር ካባ ገብራና ጎንደሬ ታሪኩ ይታደሳል ገና ወጃም ጉረቤት ያበይና ጣና አሙሲት ወረታ አዲስ ዘመናና እንደተፈጠርን ዘራችን ወንዋና መካን ኢየሱስ ወንዛችን ይቸና መካን ኢየሱስ ወንዛችን ይቸና አንድ ለሶ ቴስት Hello. On the source. Hello. On. Hello. On the source. ባህላዊ ባህሎቻችንን ስናከብር ሀገራችንን ክልላችንን ኢትዮጵያዊነታችንን
ድምፃችንን ከፍ የምናደርግበት ነው። የጋን ጭብጨባውን ተይሰማል። ፍቃዱ ናቸው።
ወይ